የእረፍት ምሽት ነው በላችኋል። አሜን አቻታካ አልፍራዲካዳሪ የሚያሳርፍ ሰው አይመጣም፣ የሚያሳርፍ ቃል ይመጣል። የሚያሻግር ሰው አይመጣም፣ የሚያሻግር ጌታ ይመጣል። ሰው የሚያደርግ ሰው አይመጣም፣ ሰው የሚያደርግ የናዝሬቱ ኢየሱስ ይመጣል። አረስት ይመጣል በሉኛ። በሊገባው ይመጣል በርሱ በሊገባው ይመጣል በል ኢየሱስ ጌታ ወንድሜ። የሚያሳርፍ ዘመን አይመጣም፣ የሚያሳርፍ ጓደኛ አይመጣም፣ የሚያሳርፍ ትዳር አይመጣም። የሚያሳርፍ ጌታ ግን ይመጣል። እሱ ሲመጣ የማያሳርፍ ነገር ሁሉ ያሳርፋል። የሚያርበተብት ነገር ሁሉ ያሳርፋል። ኢየሱስ ጌታ አሜን። አየህ ሰው ሲመጣ አርፋለሁ ካልክ ተሳስታል። ዛሬ ግን የሚያሳርፍ ጌታ ይመጣል። አሜን። እስቲ አንድ ሰው ከኔ ጋር ለኔ በሉት የሚያሳርፍ በሉት ጌታ አለልኝ በሉት። እሺ ጌታ አለልኝ በሉት። ከጭንቀት ፈልጌ ተናገር ጌታ አለልኝ በሉት። ጌታ ምስክር የሚያሳርፍ ሰው ይመጣል። የሚያሳርፍ ወዳጅ ዘመድ አይመጣም። የሚያሳርፍ እናት አባት ይሆን መጀመሪያም የነበሩትን የምታውቋቸው ከሆነ እነዛ በእነሳ ልታርፉ አትችሉም። የሚያሳርፍ ግን ጌታ ይመጣል። አሜን። ጌታ ሲመጣ የማታርፍበት ምክንያት የለም። እሱ ሲመጣ ከጭንቀት ከሐዘን ከጉስቁልና ዋጋ ከምትከፍልበት ሕይወት ዛሬ ላንተና ለዘር መንዘር በኢየሱስ ደም መውጣት ይሆናል። ላንተና ለሀገር መሻገር ይሆናል። ላንተና ለዘር ማሳረፍ ይሆናል። አሜን። ኢየሱስ ጌታ አሜን። እስራኤላውያን ያሳረፈው ሙሴ ሳይሆን እስራኤላውያን ያሳረፈው ጌታ ነው። አልገባችሁ? እስራኤላውያን አመፀኞች ናቸው፣ ተንኮለኞች ናቸው። የጌታ ቃል እየሰሙ ከመንገዱ የሚኮበልሉ ሰዎች ናቸው። በነዛ መካከል ግን የሰማይ አምላክ እግዚአብሔር ሊያሳርፋቸው ወጥቶ ኪዳኑን ገለጠ። ኪዳን የተገለጠ አንድ የተጠራ ጀግና ጀነሬሽን ተነሳ። ማን ነው? ሙሴ ነው። ለምን? ቀድሞ ጌታ መጥቶላቸዋል። አሜን። በደንብ ስማ። ሙሴ ሳይሆን ቀድሞ የመጣው ጌታ ነው። አሜን። ጌታ መጥተው የሚያሳርፍ ሰው ሰጣቸው። ማንን? ሙሴን አሳልፎ ሰጠ። ዛሬ ግን እነግርሃለሁ ይሁን ጌታ እስቲ አጠገቤ ላይ ያለው ሰው ይዛርግና ጌታ ሳይመጣ በሉት ሰው መጥቶ ሊያሳርፋቸው አይችልም በሉት። አስቀድሞ በሉት በቅድሚያ ጌታ ይመጣል በሉት። በሉት በቅድሚያ ጌታ ይመጣል በሉት። ጌታ ሲመጣ እረፍት አለ ወንድሜ። ጌታ ሲመጣ ማምለጥ አለ ወንድሜ። ጌታ ሲመጣ መሻገር አለ። ኢየሱስ ጌታ ነው። ሰው ሲመጣ ልትናወጥ ትችላለህ። ሰው ሲመጣ ግን ዋጋ ልትከፍል ትችላለህ። ጌታ ሲመጣ ግን በያለበት ታርፋለህ። በምትሄድበት መንገድ ታርፋለህ። በምትሻገርበት መንገድ ታርፋለህ። የምትሄድበት ስፍራ ሁሉ የክንውን ስፍራ ይባላል። የምታልፍበት ቦታ ሁሉ የክንውን ቦታ ይባላል። ዛሬ እነሱ ይላለው የሚያሳርፍ ጌታ መጥቷል። ኢየሱስ ያድናል። ሃሌሉያ። ይኸውና ለጌታ ፊት ነው የምላችሁ የሚያሳርፍ ጌታ መጥቷል። አጠገብ ያለው ሰው ያዝ አድርገና የሚያሳርፍ ጌታ መጥቷል በል። በድጋም የሚያሳርፍ ጌታ መጥቷል በል። አሁንም ድገም የሚያሳርፍ ጌታ መጥቷል በል። ኢየሱስ ጌታ። ሁላችሁም ረፍ በሉት። ጌታ ኢየሱስ መልካም አምላክ ነው። አሜን ነው ወይ? የዘላለም አምላክ እግዚአብሔር የጠራን ጌታ እሱ ትልቅ ነው። ዛሬ ይሆነ በፈራ ምድረ በዳ እግዚአብሔር ያለመልማቸዋል። በደነገጣችሁት ምድረ በዳ ግን ትለመልማላችሁ። ይሁን ተስፋ በቆረጣችሁበት ቦታ እግዚአብሔር ያለመልማችኋል። ዛሬ ሊያሳርፋችሁ ጌታ መጥቷል። ሊቀይራችሁ ጌታ መጥቷል። ሊለውጣችሁ ጌታ መጥቷል። ከፍ ሊያደርግሽ ጌታ መጥቷል። ኢየሱስ ጌታ። በጣም ደስ ብሎኛል። የዘላለም አምላክ እግዚአብሔር ከኛ ጋራ ነው። በጣም እኔ አላውቅም በእውነት ለአንዳንድ ሰው የዘላለም አምላክ እግዚአብሔር ረፍት ሰውን ለታ ያለው እና በዚህ መንፈስ ላይ ሆነን የእግዚአብሔር ቃልን የምንሰማበት ጊዜ ነው። ዛሬ በጣም ደስ የሚለው ነገር እኔ እንጃ በጣም ውስጤ አርፎ ነው የመጣሁት። በእውነት ውስጤ ያረፈው ወይ የተሻለ ብርና ወርቅ የተሻለ ነገር አግኝቼ ሳይሆን ኢየሱስን ስላገኘው ከእሱ ጋር የተጓዘው ሕይወት ከእሱ ጋር የወጣሁበት መንገድ ሁሉ የእረፍት መንገድ ስለሆነ ኢየሱስ ጌታ ነው። እስቲ አንድ ሰው አጠገብ ያለው ሰው ያዝ አድርግና አንተ የምትሄድበት መንገድ በል ከትላንትና ወርቅ በል አሁን ያለበት መንገድ በል የእረፍት መንገድ ነው በል። የእረፍት መንገድ ነው በል። ድገም እስቲ የእረፍት መንገድ ነው በል። አሹ ኢየሱስ ጌታ ነው። የእረፍት መንገድ ነው። በቃ ከትላንትናው ህይወት ልክ አሁን ያላችሁበት ህይወት የእረፍት መንገድ ነው። አሁን ያለበት የእረፍት መንገድ ኢየሱስ ጌታ ነው። አየህ እረፍት መንገድ የሚሆነው
አንተ በሆነ ቦታ ላይ በሆነ ስፍራ ላይ ስለቆምክ ሳይሆን ከእግዚአብሔር ጋር ስለኖርክ ብቻ የእረፍት መንገድ ተከፍቶላል። ወደ ማንም ጋር ስለተጠጋ ሳይሆን ማንም ስላለ ሳይሆን ዘመድ አዝማድ ከአንተ ጋር ስላለ በዛ ቦታ ላይ አርፋለሁ ስላልክ አይደለም። የምታርፈው እግዚአብሔር ሲያሳርፍ ነው። ተጠገበል ያለ ሰው ያዛር ግን አንተ የምታርፈው በል ጌታ ሲያሳርፍ ብቻ ነው በል። አንቺ የምታርፊው በል ጌታ ሲያሳርፍሽ ብቻ ነው በል። ጌታ ካላሳረፈ ገንዘብ፣ ብር፣ ወርቅ፣ ዘመድ አዝማድ፣ ትዳር ሊያሳርፍ አይችልም። የሚያሳርፍ አስቀድሞ ጌታ ነው። አሜን 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 አሜን። የሚያሳርፍ ጌታ ነው። እስቲ ነቅነቅ አድርግና አሜን በል። አሜን በርበራውንም አሜን ድጋም አሜን አይቆጥርብም። አሜን 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 አሜን። ዛሬ ነው ጌታ ምስክር። በዚህ አመንታ ግን ትሻገራለህ። ይሄ አመንታ ወሰድኩ ተቀበልኩ ወስጃለሁ ነው። ዛሬ እላለሁ ክብርን መያዝ ይሆንልሃል። ደስታን መያዝ ይሆናል። ስኬት ጋር ትገናኛለህ። ረፍት ጋር ትገናኛለህ። እግዚአብሔር መገኘት መጥቷል። ሃሌሉያ። በጣም ደስ ብሎኛል። የእግዚአብሔር ቃል የያዛችሁ ሰዎች መጽሐፍ ቅዱስ የያዛችሁት ከኔ ጋር መጽሐፍ ቅዱሳችሁን ወደ ዘጸአት ምዕራፍ 33 ቁጥር 14 ጀምሮ ያለውን የእግዚአብሔር ቃልን እንመለከታለን። አሜን ነው ወይ? ወደ ዘጸአት ምዕራፍ 33 ቁጥር 14 ጀምሮ ያለውን ቃል ነው የምናየው። አሜን ነው ወይ? እግዚአብሔር በዚህ ስፍራ ላይ ለአንድ ሰው በዚህ ማታ ጌታ ሆይ ምን ብዬ ላውራ ብዬ ስመጣ ጌታ እንደዚህ ብሎኛል። ይሄ ምሽት ለአንዳንድ ሰው የእረፍት ምሽት ነው በላችኋል። ረፍት ሲባል ቃል ይመስለናል። ረፍት ሲባል የሆነ በሆነ ጉዳይ ላይ በሆነ ቦታ ላይ በሆነ ነገር ላይ የሚመጣ ይመስለናል። ረፍት የሚባለው ቃላት የሚመጣው ከእግዚአብሔር ዘንድ ብቻ ነው። የሚያሳርፍ ከሰው ሊመጣ አይችልም፣ ከእግዚአብሔር ግን ይመጣል። አሜን 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 ነው ወይ? ኢየሱስ ጌታ ነው። መጽሐፍ ቅዱስ ያዛችሁ ዘጸአት ምዕራፍ 33 ቁጥር 14 ላይ ያለውን ስፍራውን በጌታ በኢየሱስ ስም አነባለሁ። እንደዚህ ነው። እግዚአብሔር እኔ ካንተ ጋር ነኝና እኔ ካንተ ጋር እሄዳለሁ አሳርፋለሁ አለው። እርሱም አንተ ከኛ ጋር ካልወጣስ ከዚያ አትወጣም አሉ። አያችሁ፣ እግዚአብሔር አስቀድሞ እንዳለ እግዚአብሔር እኔ ካንተ ጋር እሄዳለሁ አሳርፋለሁ አለ። አየህ፣ በግብፃውያን መንደር ላይ ከባድ ጭንቀት፣ ከባድ ማመን፣ ከባድ ተስፋ የሚያስቆርጥ ነገር ባለበት በዛው ስፍራ ላይ እግዚአብሔር እንደዚህ አለው፣ እስራኤላውያን ላይ ዋጋ በሚከፍሉበት ጊዜ እኔ ከእናንተ ጋር ነኝና አትፍሩ አላቸው። እስቲ ከኔ ጋር እንደዚህ በሉት፣ ጌታ ስላለኝ በሉት፣ እኔ አልፈራም በሉት፣ ጌታ ስላለኝ በሉት፣ እኔ አልደነግጥም በሉት፣ እስቲ አልደነግጥም በሉት፣ አልረበሽም በሉት። እስቲ የሚገርማችሁ ነገር በዚህ ስፍራ ላይ የምንመለከት ከሆነ እግዚአብሔር እኔ ካንተ ጋር እሄዳለሁ አሳርፋለሁ አለው። እርሱም አንተ ከኛ ጋር ካልወጣ ከዚህ አትወጣም፣ በምድርም ፊት ካለው ሕዝብ ሁሉ እኔንና ሕዝብን የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ሕዝብን በአንተ ዘንድ ሞገስ ማግኘት በምንም ይታወቃል አለ። የሚገርማችሁ ነገር ለካ እግዚአብሔር ካንተ ጋር ስኖር ነው የእግዚአብሔር ሞገስን የምታገኘው። እግዚአብሔር ካንተ ጋር ስኖር ነው በምታልፍበት መንገድ ክብርን ልታገኝ የምትችለው። አያችሁ፣ እግዚአብሔር ካንተ ጋር ነኝ ብሎ ተናግሮ እዚህ ጋር ደግሞ እንመለከታለን። አንተ ከኛ ጋር ከሌለ እንዴት ብለን እንወጣለን? አንተ ከሌለ በእርግጥ ሞገሳማ መሆን አንችልም ማለት። እስቲ አጠገቤ ያለው ሰው አትፍራ ጌታ ካንተ ጋር ነው በል። እስቲ ድገም፣ አትፍራ ጌታ ካንተ ጋር ነው በል። አሁንም ድገም እስቲ፣ አትፍራ ጌታ ካንተ ጋር ነው በል። ጌታ ያለበት ትውልድ በሚሄድበት መንገድ ሁሉ ያስፈራል። ጌታ ያለበት ትውልድ ብርና ወርቅ ያለው አይደለም። የሆነ መጠጊያ የሆነ ቦታ ላይ እንዲህ ይሆናል የሚል ሰው ስላለ ሳይሆን እግዚአብሔር ያለው ሰው ያስፈራል። ኪዳን ያለበት ሰው በሚሄድበት መንገድ ሁሉ ያስፈራል። አየን፣ አሁን እኮ ምንም ነገር የላችሁ፣ ምንም ነገር ዋጋ የሚያስከፍል ነገር አላችሁ፣ ተስፋ የሚያስቆርጥ ነገር አላችሁ። ግን በዛ መካከል ላይ ሆኖ ጌታ ያለበት ሰው ግሬስ አለ። አያችሁ፣ አስተርን ምናያት ከሆነ አስተር ያለችው በሰው ጓዳ ነው። በአጎቶ ቤት ላይ እንደ ሰራተኛ ነው የምትታየው። ግን በንጉሱ ፊት ሞገስ እንዲያገኛት ያደረገው ምንድን ነው ብትሉ፣ በአስተር ላይ ያለው ቁንጅና አይደለም። አስተር የለበሰች የተጌጠች ልብስ ወይም ጌጣጌጥ አይደለም።
አስተር የተቀባችው ሽቶ በጣም ጠረን ጥሩ ማዛ ስላለው አይደለም፣ የእግዚአብሔር መገኘት ስላለ ነው። አሜን 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 አሜን። እስቲ አሜን በሉኛ በጌታ። አያችሁ በእግዚአብሔር ፊት ሞገስን አገኘ ማለት ምድራዊ ምንም ነገር አንተን ሊጠላልተው አይችልም። አያችሁ አስተር የተወደደችበት ምክንያት፣ አስተር የተፈለገችበት ምክንያት አንድና አንድ እግዚአብሔር መርጧታል። እስቲ አንድ ሰው ከኔ ጋር እኔ በሉት፣ ተራሱ አይደለም በሉት፣ እግዚአብሔር መርጦኛል በሉት። እስቲ ድገም፣ እግዚአብሔር መርጦኛል በሉት። እኔ በሉት፣ እኔ ጋር ተራሱ አይደለም በል፣ ዋሳ ሰው አይደለም በል፣ እግዚአብሔር መርጦኛል በሉት። ሃሌሉያ። አያችሁ እግዚአብሔር የመረጠው ሰው እግዚአብሔር ሲመርጥ አንተ ሕፃን ነህ፣ አንተ ጨቅላ ነህ ናስ። አያችሁ ይሄ አሁን ሕፃን ነው፣ ይሄ ሕፃን ነው፣ ሕፃን ነው አይደለም? ሕፃን ነው። ይሄ ልጅ ለትዳር ይሄን አግቢው ብትባይ ታገቢዋለሽ? በፍጹም። አየህ ሕፃን ነው። ለምንድን ነው? ጊዜ አለ፣ አልደረሰም። ግን አንተ ሕፃን ነው የምትባለው። በደንብ ስማ፣ በጌታ ፊት ነው ማውራችሁ። አየህ ጊዜ አለው ለሰው ልጅ ሁሉ። የአስተር ግን ይሄ ልጅ አሁን ስታይ ለትዳር ብመረጥ ሕፃን ነው፣ ጨቅላ ነው፣ ገና ነው ተብሎ ይታሰባል። የደረሰ ሰው ደግሞ ያገባል ብሎ ማንም አያስበው። በደንብ ስሙት። አየህ ይሄ ልጅ ለምንም በዚህ ሰዓት ራሱ እንኳን ጠግቦ አልበላም ተብሎ ይገመታል። አያችሁ አልበላም ለራሱ ጠግቦ። እንኪያስ ይሁት ቁጭ ባለ ይኸኛውስ ምሳሌ ላሳያችሁ። ይኸኛውስ ቢባል ደርሷል፣ ግን ራሱን የሚችል ገንዘብ አለው፣ ብርና ወርቅ አለው ብሎ ሰው ያስባል አስቀድሞ። እሱ ግን እንደዚህ ነው፣ ጥሩ ልብ አለው፣ መልካም ነገር አለው፣ ግን ብር አለው ወይ የሆነ ነገር አለው ብሎ ይገምታል። ይሄ የሰው አስተሳሰብ ነው። አያችሁ አስተር በሰው ግምት ላይ የማትመረጥ ያለችበት ስታንዳርድ እንኳን የማይጠበቅ በዛ በአጎቷ ቤት ላይ እንደ ኩሽና ሰራተኛ ተብላ የምትጠራ አስተር እግዚአብሔር ስማት ተንቃ ካለችበት አንስቷት ሊያከብራት መረጠ። አንድ ሰው ተመርጫለሁ በለኛ በልስቲ ከኔ ጋር አሁንም ተመርጫለሁ በልስቲ ድገም ተመርጫለሁ በልስቲ ጠላት ይስማ ተመርጫለሁ በል። አያችሁ ይሄ ልጅ ደርሷል ቢባል ለትዳር ደርሷል፣ ግን ገንዘብ አለው። እሱ የሚጠይቁት አንድና አንድ ጥያቄ ገንዘብ አለው? ቤተሰቦቹ እንዴት ናቸው? የሚሄድበት የሚያልፍበት መንገድ እንዴት ነው? እስ ቤተኛው ህይወት ነው የሚያልፈው ይባላል። ይስ ሕፃን ነው። ለራሱ ጠግቧል በላ አላደገም። አንተ ሕፃን ማንም እንደዛ ብለው አንተ ሕፃን ነው ብለው በጌታ ፊት በደንብ ስሙት። እግዚአብሔር ሲመጣ ወደ ተናቀው ህዝብ ነው የመጣው። እግዚአብሔር ሲመርጥ የተናቁትን መረጠ። ዛሬ እላለሁ ተንቄ ባለበት ስፍራ ትመረጣለህ። ተተችተ ባለሽበት ቦታ ትመረጫለሽ። አናሳካ ባህዲና የኔ አባት አያችሁ እንደዚህ ይላል እግዚአብሔር እኔ ካንተ ጋር እሄዳለሁ አሳርፋለሁ አለው። እርሱም አንተ ከኛ ጋር ካልወጣስ ከዚህ አትወጣንም፣ በምድር ፊትም ካለው ህዝብም ሁሉ እኔና ህዝብም የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣስ እኔን ህዝብን በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለ። ኢየሱስ ጌታ። እስቲ ከኔ ጋር አጠገብ ያለው ሰው ያዝ አድርገና እግዚአብሔር ያለበት ህዝብ በል ሲራመድ ይታወቃል በል፣ ሲሄድ ይታወቃል በል፣ ሲናገር ይታወቃል በል። ጌታ ያለበት ህዝብ በል ይሁን በሆነ ቦታ ላይ ይታወቃል በል። ዛሬ ይኸው ጌታ ምስክሬ አረማመድ እግዚአብሔር ካንተ ጋር እንዳለ ያስታውቃል። አካሄድ እግዚአብሔር ካንተ ጋር እንዳለ ያስታውቃል። የምትሄድበት መንገድ ጌታ ካንተ ጋር እንዳለ ያሳያል። አማ ካታር ዳለ ባህዲና አየህ አስተር ጋር መኖሯን ጌታ ከሷ ጋር መሆኗን ያየንበት ምክንያት አንድና አንድ መመረጧ። ኋላ መጣ ፓሽክቴ መስላ ያላትን ዝም ብላ ይሁን የሚገርማችሁ ነገር በጠምጠም አድርጋ ያላትን ልብሳ ወጣ ኋላ ተሰልባ
እንደመስለኝ እኮ እንደው ጣቷን ልትበላ ይመስለኛል። ግራ ገብቷት እኮ እንደማትመረጠው ጋር ኋላ ተሰልፋ ሰልፉ ሲሆን ግን ምን ማድረግ ይችላሉ? አሁን ከዚህ በኋላ ቀና እንድትል የሚያደርጋት የሌለት አያችሁ። ቀና ልበልበል ቀና የሚያደርጋት ነገር የለም። እነዛ የተነሰነሱት ሽቶ ራሱ አፍንጫን ቆርጦ የሚወስድ ሽቶ ነው። እሷስ ምንም ሽቶ ያላትም ሽቶም ሳትቀባ በራሷ ጠረን የመጣች የራሷን ልብሷን እጥብጥብ የተደረገችውን ዝም ብላ ጣል አድርጋ የመጣች አያችሁ። እነዛ ግን አሁን እኔ ወደ ንጉስ ጋር ስለሚሄድ በንጉስ ፊት ሞገሳማ እንደሆን እንደሷሳ በደንብ ስሙት። ንጉስ ጋር ሞገሳማ እንደሆን ይሄ ይሻለኛል፣ ያ ይሻላል። ይሁት እስቲ በየት በኩል ነው ሼፓማ የሆንኩት? አያችሁ እንደዛ ብሎ የወጡት ያሉ ከኋላ መታ ዝም ብላ ራሷን ሳታይ ዝም ብላ እጥብጥብ ሳምና ይሆን ስትታጠብ እንኳን ይመስለኛልና መጽሐፍ ቅዱስ ላይ አይልም ባይዘይ ይሆን የልብስ ሳሙና አለ አይደለ? በሱ ዝም ብላ ታጥባ የመጣች ናት። አሁን ገላና ልብስ ምናምን ተብሎ አለ ባይዘይ። እኔ በልብስ ሳሙናም ዝም ብዬ ነው የምታጠበውና ኢየሱስ ጌታ ነው። ገላ ሳሙና ምናምን የሚባለው ነገር ብዙም አይገባኝም። ዝም ብዬ ነው የምታጠበው። በቃ ጌታ ሞገስ ይሆናል። እና እስቲ ሀሹ በሉት ከኔ ጋር በሉት እስቲ አሁንም ድገሙት እስቲ። ኢየሱስ ጌታ ነው። ሀሹ ማለት እሳይ ማለት ነው። ሃሌሉያ። አያችሁ እነዛ ይሆንና የተኛው ነው እስቲ ይልኝ ከራሳቸው በራሳቸውን ቢያይ ሰው ይዘው ሄዶ ለብሶ ገዝቶ የመጡት የለበሱት ልብሳቸው በጣም ውድ የሆነ እነዛ ባልተመረጡ ስፍራ ላይ አስቴር ግን ሞገስ አገኘች። ዛሬ እንደዚህ እላለሁ፣ ይሄ ምሽት ላንተ የውርቀት ምሽት ሳይሆን የክብር ምሽት ነው። ኧረ በኢየሱስ ደም የሞገስ ምሽት ይሁንላችሁ። በተናቃችሁበት መንገድ ላይ እግዚአብሔር ያክብራችሁ። በተጠላችሁበት ጌታ እግዚአብሔር ያክብራችሁ። በተጠላችሁበት ስፍራ አያችሁ። ከዛ እንደዛ ብለው የመጡት የሚገርማችሁ ነገር አልተመረጡም። እንደው ተካክሎ ቻፍስተ የሚባለው ነገር ተቀባብቶ መጥቶ ከመችመችው ያየኛል። የሌለው አይናቸውን ራሱ እንዲህ የሚያደርጉላ ይመስለኛል። ያቺ ግን ከቤት የወጣች ምንም የማታውቅ ዘመድ አዝማድ ያለላት በአጎቷ ቤት ላይ ኩሽና ሰራተኛ የሆነች መታ ስትሽኮረመም ልክ መሽኮረመም ያስጠራል። መሽኮረመም ያስጠራል። አንዳንድ ፈቃጣ የሆኑት እኔ ነኝ እያሉ ፊታቸውን የኔ ፊትን በደንብ በዚህ እንዲቀጥል እየከታየው ከተቀመጥኩ እንደውም አይታይም ብሎ አይታዩም ለልብሱ ብሎ ሼፓቸውን እንዲያደርገው የቆሙት በደንብ ስሙ። ኢየሱስ ጌታ ነው። እስቲ አንድ ሰው ክብር አለ በሉት። በጌታ ድገም እስቲ ክብር አለ በሉት። የሚገርማችሁ ነገር እነሱ ያሉ ከኋላ መጣው ከነሱ መካከል እንኳን የተደባበቀችው ንጉስ አያትና ያቺ ከኋላ መጨረሻ ላይ ያለችው አምጡልኝ ማካታ አንፍራዲ ካዳ ዛሬ ነው ጌታ ምስክር። እንደዚህ ብዬ እናገራለሁ፣ ባልተፈለገበት ስፍራ ዛሬ ምርጫ ባንተ ላይ ይወጣል። አረ የእግዚአብሔር ምርጫ ይወጣል። የሚገርማችሁ ነገር በደንብ ይዩት። ይኸውና በደንብ ስሙት። ይሄ ድራማ የለም፣ ሪል የሆነ ነገር ነው ማወራችሁ። ይኸውና ያቺ ምንም የሌላት ዛሬ ላይ ግን አይኔ ውስጥ ገባች። ተደብቃ እኮ ነው ያለችው። ይኸውና አሁን እዚህ ጋር አሉ፣ እነዛ ሁሉ አሉ። ፊት ለፊት ያላት እኮ እሱ ይሁን እሱ ነው ነው በደንብ የምታዩት እሱ ነው። አያችሁ ፊት ለፊት መሆኗ ቀርቶ ፊት ለፊት የሆኑ ራሱ የሌለው ነገር ከንፈራቸውን የበሉ ከመችመችው በቃ ዛሬ ነኝ የምመረጠው አይደለም። እግዚአብሔር ሰው እንደሚያስብ ሳይሆን እግዚአብሔር እንዳሳቡ ነው የሚመርጠው። አሜን። አንድ ሰው ተመርጫለሁ ማለት ነው። ተመርጫለሁ ማለት አሜን። የሚገርማችሁ ነገር እንደዛ የሆኑት ያሉ የተመረጠች ግን ከኋላ ተሸፍና ያለች ይኸውና በሰባት ታይም ምንም አይታይም። በርግጥ ፊቱም ብዙም አይታይም፣ ግን እሱም ቀርቷል ብላ አያችሁ። ተደብቃም የምታይ
እንዲህ እንደማትታይ እንኳን እያወቀች አሁንም ለምንድን ነው ያሰበች ያለችው? ያለፈች ያለችበት መንገድ ነው የምታስበው። ከኋላ ተደብቃ እሷ ከሰው ከኋላ እንደቀረች ነው የምታስበው። አየህ፣ እንመረጣለን ያሉት በሙሉ ኮንፊደንስ ያሉ፣ እችም ደግሞ እግዚአብሔር እንዳለው ይሁን ብላ ዝም ብላ የመጣች የምትሽኮርመም ጨዋ ትሁት ትጉ እኔን የምታከብር እሷ ትሆናለች ብሎ ንጉሱ መረጣት። ወይኔ 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 ወይኔ! አያችሁ፣ ይመረጣሉ ብላ እሷ ያሰበቻቸው መታያየችው ብዙ ነገር ነው። ከቤት ስትወጣ እንኳን እንደ እግዚአብሔር ፍቃድ ብላ ነው የመጣችው። አጎቷ ብቻ እዛ ጋር የሆነ ነገር ምርጫ እንደግን እግዚአብሔር እንደም እንደ ፍቃዱ ቢያደርግና ብሎ የላካት። ለዛም እኮ በፍቃዷ ሳይሆን ተፈቅዶላት የመጣች ናት። አያችሁ፣ ከሰው ቤት አሁን እዚህ ጋር እናት አባት ያለው ሰውና ከእናት ከአባት ጋር አንድ ላይ ወይም ከእህት ወንድም ጋር አንድ ላይ የሚኖር ሰውና በራሱ ብቻው የሚኖር ሰው አንድ አይደለም። አያችሁ፣ እኔ አሁን ባለትዳር ነኝ፣ እኔ የልጅ አባት ነኝ። እኔም በጣም የሚሰኝ ብዙ ነገር አለ። የሆነ ቦታ ሲሄድ ያኔ ላጥ እንደነበር ዝም ብዬ ላጥ ብዬ አልሄድም። አያችሁ፣ የሚሄድበት አሁን በጥንቃቄ ድሬ ነው የሚሄደው። ለምንድን ነው የሚጠይቁኝ? አሉ ይጠይቁኛል፣ ይፈልጉኛል። የሆነ ነገር ከሆንኩ ለእኔ የምጨነቅልኝ ሰው አለ። አያችሁ፣ ላጥ ሆኖ ሳለ በኪስ ላይ ገንዘብ ካለ በሄድክበት ራሱ መሽቷል ብለህ ልታድርም ትችላለህ። በደንብ ስሙት። የሆነ ቦታ ላይ ተደብቀና ከዛ እንኳን አረ የራሱ ጉዳይ ችግር የለም በቃ ከዚህ በላይ የሚጠይቅ ሰው አየህ። አንተ ክፍለ ሀገር ላይ ብትሆን ከእናት ከአባት ጋር ብትሆን ውለህ አድረህ ተደውለህ ትጠየቃለህ። ተደውሎልህ እንደ የት ነሽ የሚጨነቅልሽ ሰው አለ። ታስቢያለሽ፣ ታስቧለህ፣ የሚጨነቅልሽ ሰው አለ ትላለህ። እቺ ግን እነዛ ይሆን እንደፈለጉ የሚኖሩት ራሳቸውን ሰርቶ የራሳቸው ነገር በቃ በራሳቸው ነገር ገዝቶ ለብሶ የመጡት ናቸው፣ ተግጦ የመጡት ናቸው። እቺ ግን በፍቃዱ ነው፣ ተፈቅዶላት ነው የወጣችው። ከቤት እንኳን ስትወጣ በእውነት ስትወጣ ተፈቅዶላት እዚህ ተብላ የመጣች ተፈቅዶላት የመጣች በፍቃዳቸው የመጡትን አሸነፈች። አሜን 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 አሜን። ኋላ የመጣች ከፊት የቀደሙትን ቀደመች። ዛሬ እንደዚህ እላለሁ፣ ተቀደምኩ ያላችሁ ሰዎች አላችሁ። በቃ እኔ ተቀድሜያለሁ፣ ከዚህ በኋላ የኔ ጉዳይ ለኔ ነገር ላይ አንድ ነገር የለም ያላችሁ ሰዎች የሰማይ አምላክ እግዚአብሔር እንደዚህ ብሎኛል፣ የሚያስቀድም መልአክ በዛሬ ምሽት ልካለሁ አለ ጌታ። ይሄን መጥቶ ያስቀድምሃል፣ መጥቶ ያስቀድምሻል። ኢየሱስ ጌታ። በእውነት ነው ማወራችሁ። እኔ የሚገርማችሁ ነገር ቸርች ስጀምር አንድ ሰው እንደዚህ አለና ወይ አሁን ነቢያት አረ አገልጋይ በየቦታው ሞልቷልና እንዴት ሰው ይገባል ብለህ ነው ሰው ይመጣል ብሎ ነው። አንድ ነገር ልንገር አልኩኝ ወንድሜ፣ ያሉት እነሱ ያለፉትን ማየት ሳይሆን ለኔ ግን የተዘጋጀልኝ ሌላ ህዝብ አለኝ አልኩኝ። የሚገርማችሁ ነገር በደንብ ስሙ። በጣም ሲያገለግል ነበር አንድ ሰው ደግሞ ወይ እዛ ስፍራ በስመ አብ ቸርች ብቻ ነው ምን አገባኝ ለእግዚአብሔር የቆመ አንድ ትውልድ ካለ በቂ ነው አልኩ። በደንብ ስሙ። የሆነ ነገር ስትጀምሩ እግዚአብሔርን በመታመን ጀምር እንጂ ሰው ይረዳል ብለህ አትጀምር፣ ሰው ያግዛል ብለህ አትጀምር። እግዚአብሔር ምስክሬ። አየህ፣ ይህን ቸርች ስጀምር ማንንም እንዲሆን ብዬ ሳይሆን እግዚአብሔር ብቻ ይመለክ ብዬ ነው፣ ጌታ ይወራ ብዬ ነው። በዚህ ሰዓት እኮ ወሬ ቦታ ወሬ ላይ የሆነ ቦታ ላይ ከሚቀመጥ ዛሬ ጌታን እያወራው መቀመጥ ለኔ መታደል ነው። በዚህ ሰዓት ከጌታ ጋር ይሆን እኔ ብቻ አይደለም ህዝብ እየተገናኘ ያለው። በደንብ ስሙት። እግዚአብሔር አንድ ሰው ህይወት ሊለውጥ ስል አንተ ያለፍክ ያለው መንገድን አይደለም የሚያየው፣ ልትሻገር ያለበት መንገድን ያያል። እስቲ አንድ ሰው ከኔ ጋር እግዚአብሔር በል፣ አሁን ያለውበት ሳይሆን በል፣ ሊሄድ ያለው መንገድን ያያል በል፣ ሊሄድ ያለው መንገድን ያያል በል። ኢየሱስ ጌታ። የሚገርማችሁ ነገር ያቺ አስተር የተመረጠችው ተፈቅዶላት የመጣች አስተር የተመረጠችው በእግዚአብሔር ፊት ሞገስ በማግኘት የተነሳ በንጉሱ ፊት ሞገስ እንድታገኝ የሆነችበት ምክንያት
እግዚአብሔር ስለመረጣት ነው። አጠገቤ ላይ ያለው ሰው ያዝ አድርግና አስቀድሞ በል እግዚአብሔር መርጧል፣ እግዚአብሔር መርጦሻል በል። ሰው ሳይመርጥ በፊት በል እግዚአብሔር መርጧል በል። ኢየሱስ ጌታ ነው። በደንብ ስሙ። እርሱም አንተ ከኛ ጋር ካልወጣ ከዚህ አትወጣም ካለው በኋላ በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየን እንሆን ዘንድ እነሱ የተጨነቁት እኔና ሕዝብ የተለየን ፍጡር ወይም የተለየ የእግዚአብሔር ኪዳን እንዳለ እንዴት እንታወቃለን ብሎ ሲያወራ ማይ ጋድ አንተ በዚህ የመመረጥ ምክንያት ለካ የሰው ልጅ የሆነ ቦታ ሲሄድ የሆነ ድግስ ቤት ሲሄድ ጥሪው ያለው ሰውና ጥሪ የሌለው ሰው አንድ አይደለም። እኔ ሳልጠራ መጀመር አውቃለሁ ያለ ለምን አንድ ጓደኛዬ ብዬ የሆነ ቤት ድግስ ቤት አልኩና እንዲህ ሲሄድ ለካ ጥሪ ያለበትና ጥሪ ያልተጠራው ሰው አንድ አይደለም። የሚገርማቸው ነገር በደንብ ስሙ። የተጠራ ሰው ሲሄድ ሙሉ ኮንፊደንስ ነው የሚሄደው። አየህ፣ የተጠራ ሰው ሲሄድ በሙሉ ኮንፊደንስ በቃ ተጠርቻለሁ ይላል፣ ተመርጫለሁ ይላል። ጥሪ የተሰጠው ሰውና ጥሪ ያልተሰጠው ሰው አንድ አይደለም። ጥሪ ያለበት ሰው ሲሄድ ራሱ ሊገባ ስለም በሙሉ ኮንፊደንስ ተጠርቻለሁ። ግን ያልተጠራው አንድ ጓደኛውን ብሎ ሲሄድ ወይኔ ምን ሆኜ ነው? ቆይ በውስጡ ፍርሃት አለው፣ ስጋት አለው። አየህ፣ ለዛ ነው እንደዚህ ያለ አንተ ከኛ ጋር መሆንን አንተ ከኛ ጋር አብሮነት ከኛ ጋር ያንተ አብሮነት እንዳለ አንተ ከኛ ጋር ካልወጣ እነሱን ሊረዱ አልችሉም። እንዴት ብለን እናስረዳቸዋለን? ከዛስ እኔ ከእናንተ ጋር እወጣለሁ። ዛሬ እንደዚህ እላለሁ፣ በዚህ ምሽት እግዚአብሔር ከአንተ ጋር ይወጣል። አረ እግዚአብሔር ከአንቺ ጋር ይወጣል። እግዚአብሔር ከእናንተ ጋር ይወጣል። ኢየሱስ ያድናል። አስተር ምንም ተስፋ የምታደርገው ነገር ከጌታ ውጭ ሌላ አይናገር። በጌታ ፊት አስተር ተስፋ የምታደርግ አስተር አለው የምትል አንድ ህይወት የላትም። ጌታ ስላላት ግን ኮንፊደንስ አላት። አሜን 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 አሜን። ይሁን ጌታ ገንዘብ ብርወርቅ አላት አይደለም፣ ብርወርቅ ስላላት ሳይሆን ጌታ ስላላት ነው ኮንፊደንስ ያላት። ለአስተር ብርወርቅ ብትሉ አስተር ደሞዝ የምትከፈላት አይደለችም። እናት አባት ሞቶባት ማንም የሌላት በአጎቷ ቤት ላይ የፈለገውን የሆነ ነገር በቃ የኩሽና ስራ የቤት ስራ ሁሉ እየሰራች ለራሷ ለነገ ተስፋ ብቻ በጌታ ላይ አድርጋ የምትኖር ሴት ናት። ዛሬ ስንቶቻችሁ ናችሁ በእንደዚህ አይነት ላይፍ ውስጥ ያላችሁ? ስንቶቻችሁ ናችሁ በእንደዚህ አይነት ህይወት ውስጥ ያላችሁ? ዛሬ ግን እንደዚህ ብዬ እናገርሃለሁ፣ ይኸውና ከታቀደላችሁ ከተጠመደላችሁ ከጠላት ወጥመድ የሚያስመልጥ የእግዚአብሔር እጅ ይመጣል። አረ የእግዚአብሔር እጅ ይመጣል። ዋው! ኢየሱስ ጌታ። አየህ፣ የእግዚአብሔር እጅ ሲመጣ አባት ሙሉ ኮንፊደንስ አለ። አያችሁ፣ የተሸማቀቀችው ራሱ እኮ አንድና አንድ እነዛ ለብሶ በቃ ዝንጥ ብሎ ስላሉ ሙሉ ኮንፊደንስ አላቸው። ፊት ለፊት ራሱ ለመቆም በንጉሱ ፊት ራሱ ለመቆም ኮንፊደንስ አላቸው። እዚህ ግን መጨረሻ ላይ የመጣች ከልብስ ልብስ ተመርጦላት ሳይሆን ያላትን ጠል አድርጋ የመጣች ናት። እነዛ ግን ተመርጦላቸው ለብሶ መጡት። በቃ አረ እንደኔ እኔ ዛሬ መረጣለሁ ያሉት ናቸው። እነዛ ግን ከኋላ ሲቀሩ ቀድሞ የወጡት አንደኛ አለፈ፣ ሁለተኛ አለፈ፣ ሶስት አያችሁ ያለ አልፎ መጨረሻ ላይ ግን በሰው ሁሉ ተደብቃ ያለች ሲሰለፍ እንደዚህ ነው። ቀጥ ተብሎ ነው። አንዳንዱ ቁንጅናውን ለማሳየት እንዲደበቃለሁ ብሎ እንደዚህ ያያል። በደንብ ስሙት፣ ይሁት እንዲህ ከሆነበት እንደዚህ እንዴ የፊት አይታዩም እንዴ ይላል። ያቺ ግን እንኳን በዛ እንኳን ተታይ መጨረሻ ላይ መጣ የተሸማቀቀች ተቀምጣ። ዛሬ እንደዚህ ልባላችሁ፣ በሰው መካከል ያላችሁበት ህይወት ያሸማቀቃችሁ ሰዎች አላችሁ። ዋጋ የከፈላችሁበት መንገድ ያላችሁ ሰዎች አላችሁ። ተስፋ በመቁረጥ ህይወት ውስጥ ያላችሁ ሰዎች አላችሁ። የዘላለም አምላክ እግዚአብሔር እንደዚህ ብሎኛል፣ ከገባችሁበት ገደል አውጣችኋለሁ አለ ጌታ። እስኪ አንድ ሰው ለኔ በሉት፣ እሱ መውጣት ሆኖልኛል በል፣ እሱ ፈልገ መውጣት ሆኖልኛል በል። ዋው! ኢየሱስ ጌታ። የሚገርማችሁ ነገር እዚህ ዘጸአት ላይ ስንመለከት እንዴት ነው አንተ ከኛ ጋር እንዳለ ከኛ ጋር ካልወጣ ሞገስ ከኛ ጋር ያንተ ሞገስ ያንተ ግሬስ እንዳለ በምን ይረዳሉ?
በፊታችን ላይ የሚጠብቁ ህዝብ ሁሉ በምን ሊያውቁ ይችላሉ ብሎ በጠየቀው ጊዜ እንደዛ ነው። እኔ ከእናንተ ጋር እወጣለሁ። አሜን 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 አሜን። እኔ ከእናንተ ጋር እወጣለሁ። ዛሬ የሆነ ከአንተ ጋር የምወጣው ሰው አይደለም፣ ከአንቺ ጋር የምወጣው ሰው አይደለም። የዘላለም አምላክ እግዚአብሔር ቀድሞ ይወጣል። የነገስታት ንጉሥ እግዚአብሔር ቀድሞ ይወጣል። የኃያላን ኃያል እግዚአብሔር ቀድሞ ይወጣል። ዋው! ጌታ ምስክሬ፣ እግዚአብሔር ያለበት ሰው በሚሄድበት ስፍራ ሁሉ ያስፈራል። እስቲ አንድ ሰው እግዚአብሔር ያለበት ሰው በል። በምድረ በዳ ላይ በል ያስፈራል በል። ባለበት ስፍራ ላይ በል ያስፈራል በል። በሊቀም እስቲ ያስፈራል በል። ኢየሱስ ጌታ ምስክሬ፣ አየህ እግዚአብሔር ያለበት ሰው ወንድሜ ማንም ባይኖርም ያስፈራል። ጌታ ያለበት ሰው አየህ፣ አሁን አገልጋይ ነህ፣ አገልጋይ ነሽ አይደለ? ግን ብርና ወርቅ በኪሳችሁ የላችሁ። እኔ አንድ ነገር ልናገራችሁ፣ ብርና ወርቅ የላችሁም አይደለ? የሆነ የተሻለ ህይወት የተሻለ ነገር የላችሁ። ዛሬ ግን ጌታ ምስክሬ ብርና ወርቅ ካለው ኮንፊደንስ ያለው አገልጋይ ነው። አገልጋይ ማለት የተመረጠ ማለት ነው። አየህ አገልጋይ ሲባል የሚያገለግል ወይም ማይክ ይዞ የሚጮህ ብቻ እንዳይመስላችሁ። አገልጋይ ማለት ቁጭ ብለህ የሚሰማ አንተ ሙሉ ኮንፊደንስ አለው። ለምንድን ነው የሚያጽናና ቃል ላንተ ነው የሚመጣው፣ ላንቺ ነው የሚመጣው። እግዚአብሔር ሊያጽናናችሁ ሰዎች ብርና ወርቅን አይደለም አስቀድሞ የሚሰጠው፣ ራሱ ሰውን ይልካል፣ ሰውን ያስነሳል። እስቲ አንድ ሰው ለኔ እንደዚህ በሉት፣ ለኔ በሉት፣ ጌታ በሉት፣ ተነስቶልኛል በሉት፣ ለኔ በሉት፣ እስቲ ጌታ በሉት፣ ተነስቶልኛል በሉት። እስቲ ሊያናውጠው ሊቀይረው ለውጥን በለውጥ ስፍራ ላይ ሊለውጥ እግዚአብሔር ተነስቶላችኋል። አየህ ሊያናውጣችሁ የወጣው ሊያናውጥ፣ ሊያስፈራችሁ የወጣው ሊያስፈራ፣ ሊያስደነግጣችሁ የወጣው ሊያስደነግጥ ጌታ መጥቷል። አንድ ሰው መጥቶልኛል በል እስቲ፣ በል መጥቶልኛል በል እስቲ፣ እንደገና ደግሞ መጥቶልኛል በል እስቲ። እግዚአብሔር ደስ ብሎኛል። ይሄ ምሽት የእረፍት ምሽት ነው በላችኋል ጌታ። ቅድም በመግቢያ ላይ ተናግሬያለሁ። የእረፍት ምሽት ነው በላችኋል ጌታ። እነዛ የፈሩት አንተ ከኛ ጋር መሆንን ታርፋላችሁ ብለህ ተናግረኛል። አሁን ግን አንተ ከኛ ጋር መሆንን እንዴት እናሳየው፣ እንዴት እናስረዳው ብሎ ሲያወራ እንደዚህ አለ። ዛሬ ነቅቶናል በለዋል። የሚገርማችሁ ነገር ዘጸአት 33:12 ላይ 14 ላይ ስንመለከት እግዚአብሔር እኔ ከአንተ ጋር እሄዳለሁ አሳርፋለሁ አለ። አይ እግዚአብሔር እኔ ከአንተ ጋር እሄዳለሁ አሳርፋለሁ። ይሄ የእግዚአብሔር ቃል ነው። የምን አይነት መንገድ ነው የጀመርከው? በምን መንገድ ላይ ናችሁ? ያላችሁበት ህይወት በምን አይነት ህይወት ነው? እግዚአብሔር እንደዚህ ብሎኛል፣ አሳርፋችኋለሁ። እስቲ አንድ ሰው አርፋለሁ በሉት። ድገም እስቲ፣ አሁንም አርፋለሁ በል እስቲ፣ አሁንም ድገም እስቲ፣ አርፋለሁ በል። የሰማይ አምላክ ምስክር፣ እግዚአብሔር እንደዚህ ብሎኛል፣ አሳርፋለሁ አለ ጌታ። አናስ ኤልብራዲ እስቲ አንድ ሰው አርፌያለሁ ይበለኛል። በርበር አርፌያለሁ በለኝ። ኢየሱስ ክርስቶስ ጌታ። ጄናኖስ ኢላካታ አልቭራዲ ጋዶና ቴንኪው መንፈስ ቅዱስ። እግዚአብሔር እንደዚህ ብሎኛል፣ ለ12 ሰው ከዛሬ ቀን ጀምሮ ምሽት አይሆንም ማለት ጌታ። አሜን። ይሄን በጣም መሽቶባቸው የሚጨነቁ ሰዎች አየሁ። በጣም በጭንቀት መካከል የሚሄዱ ሰዎችን አሳየኝና እግዚአብሔር እንደዚህ ብሎኛል፣ ምሽት አይሆንባቸውም በላቸው አለኝ። አሜን። እስቲ ከኔ ጋር ምሽት በሉት፣ ምሽት በህይወቴ ላይ በሉት፣ አይሆንብኝም በሉት። ኢየሱስ ክርስቶስ ጌታ ነው። ጌታ ምስክሬ። አሜን። ተነስ እስቲ አንተ። ክብር ይሁንለት። ኢየሱስ ክርስቶስ ያድናል። ዛሬ ለአንድ ሰው ለሚያምን ለአንድ ሰው እግዚአብሔር እረፍት ያደርግለታል። እረፍት ያደርግለታል። እስቲ ከኔ ጋር አርፌያለሁ በል። አርፌያለሁ። ድገም አሁን። አርፌያለሁ። አሁንም ድገም። አርፌያለሁ። እግዚአብሔር እንደዚህ ብሎኛል፣ አሳርፋለሁ አለኝ ጌታ። አሜን። ኤማኮ ሎካ ተነሽ እስቲ ተነሽ። ተያያዙ እስቲ ለሶስት ተያያዙ። ማሎስ ኢካቶ ክብር ይሁንለት። ልጅ ስለያዝሽ ነው አንቺን
አንድ ሰፈር ናችሁ ሁላችሁ? ዛሬ ግን ሊያናውጣችሁ የሚፈልግ የሰማይ አምላክ እግዚአብሔር እንደዚህ ብሎኛል፣ ናውጥን ከልክያለሁ አለ። የሚገርማችሁ ነገር ይሄ ቤት እንዳይወድቅ ይሄን ቤት ብዙ እንጨት ይዞታል። ብዙ ምስማር በዚህ እንጨት ላይ ነው የተደገፈው። አየህ፣ ይሄ ቤት እንዳይወድቅ እንጨት ይዞታል። አንተ ነው በግራ በቀኝ ይዟል አይደል? የሆነ እንቅፋት ቢኖር ሁለቱም ይዟል። እንቅፋት ቢኖር ግን በእነሱ አማካኝነት ይተርፋል። ለምን? ሁለቱም ስለያዙ ማለት ነው። ሙሉ በሙሉ ልትጎዳው አትችልም። እግዚአብሔር እንደዚህ ብሎኛል። ቤትን በከባድ ሁኔታ መጥቶ ሊያስጨንቃቸው የሚወረወር ቀስት ነበረ። እግዚአብሔር ጣልቃ ገባ። አሜን።